ሰበር ዜና በመካከለኛው ምስራቅ ያለው የጦርነት ውጥረት ከቁጥጥር ውጭ እየሆነ ይገኛል። ባለፈው አንድ ወር ውስጥ ብቻ 100 የሚጠጉ የአሜሪካ ወታደሮች በኢራን ጥቃት ጉዳት እንደደረሰባቸው የዋሽንግተን ባለስልጣናት በይፋ አረጋግጠዋል። ወደፊት የምናየው ይሆናል። ዋና መረጃ የፔንታጎን ቃል አቀባይ ሲም ፓርኔል ለሲቢኤስ ኒውስ በላኩት መግለጫ እንዳረጋገጡት ከሰኔ መጨረሻ ወዲህ በተፈጸሙ ተከታታይ የአየር ጥቃቶች 100 የሚሆኑ የአሜሪካ አባላት ጉዳት አስተናግደዋል። ቃል አቀባዩ አብዛኛው ጉዳት ቀላል በመሆኑ 96 በመቶ የሚሆኑት ወታደሮች ሕክምና አግኝተው ወደ ስራ ገበታቸው መመለሳቸውን ገልጸዋል። ሆኖም ሁኔታው በጉዳት ብቻ አላበቃም። ባለፈው ሳምንት መጨረሻ በዮርዳኖስ የሚገኝ የጦር ሰፈር በደረሰ ጥቃት 2 የአሜሪካ ወታደሮች ሲገደሉ የሌላ አንድ ወታደር ደግሞ የት እንደገባ አልታወቀም። በመጨረሻም በኢራቅ ውስጥ ሌላ ወታደር መገደሉ ተረጋግጧል። በአሁኑ ወቅት በርካታ ወታደራዊ ሰራዊቶች መጎዳታቸውን የተሰማው ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ አካባቢ የደረሰው የተኩስ አቁም ስምምነት አብቅቷል ካሉ በኋላ በአገሪቱ መካከል ያለው የኃይል እርምጃ በመጨመሩ ነው። የአሜሪካ ጦር ኢራንን በንግድ መርከቦች ላይ የምታደርሰውን ጥቃት ለማስቆም በሚል በኢራን ኢላማዎች ላይ የምሽት ጥቃቶችን በተከታታይ እየፈጸመ ይገኛል። ኢራን በበኩሏ ለአሜሪካ ጥቃቶች ምላሽ ለመስጠት በዮርዳኖስ፣ ኩዌት፣ ባህሬን እና በሌሎች የአሜሪካ አጋር ሀገራት በሚገኙ ጦር ሰፈሮች ላይ የአየር ጥቃቷን አጠናክራ ቀጥላለች። በሁለቱ አገራት መካከል እየተካሄደ ያለው ይህ አደገኛ ፍልሚያ በመካከለኛው ምስራቅ ያለውን ቀጠናዊ ስጋት ወደ ከፋ ደረጃ አሸጋግሮታል። አዳዲስ መረጃዎች እንደደረሱን ይዘንላችሁ እንመለሳለን። ፈጣን መረጃን ለማግኘት ፈጣን ሚዲያን ሰብስክራይብ በማድረግ ተከታተሉን። እናመሰግናለን።